ለዛሬ ከትሮይ ፈረስና ከሌሎች አጫጭር ታሪኮች ከሚለው መጽሐፍ ላይ ያሳምነው ባረጋን ጎዳና የተሰኘውን ጽሑፍ መርጠናል። አድማጮቻችን ለዛሬ እናንተን ያዝናናል ብለን ያሰብናቸውን የአጭር ልብ ወለድ ይዘን መጥተናል። እናንተም ይህንን ቻናል ለብዙሃን ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም እንዲተረክላችሁ የምትፈልጉትን ማንኛውንም ልብ ወለድ አሊያም ታሪኮች ኮሜንት ላይ በመጻፍ ቤተሰብ ትሆኑን ዘንድ በአክብሮት እንጠይቃለን። ከተረኩ ጋር አብራችሁን ቆዩ። ፀሐይዋ ወደ ምዕራብ እያዘቀዘቀች ስለሆነ የሰው ጥላ ረጅም ሊሆን ጀምሯል። የጠወለገ አየር ሽታ 4 ኪሎን አፍኗታል። ይህንም ባቧራ በመኪና ጢስና አፍንጫ በሚወጋ የቆሻሻ ሽታ የወፈረ አየር በትከሻው እየቀዘፈ ፍጥረት በየአቅጣጫው ይተማል። ወደ ላይ፣ ወደ ታች፣ ወደ ጎን ስላች። ሁሉም ከእድሜው ተቀንሳ ልታልቅ ጥቂት ሰዓት የቀራትን ዕለት ለመሸኘት የሚጣደፍ ይመስላል። አካባቢው የራሱ የሆነ አደንቋሪ ሙዚቃ ፈጥሯል። አደባባዩን በመዞር ላይ ያለው ትልቅ የከተማ አውቶቡስ እንደ ስሙ አንበሳ የሆነ ይመስል በጎርናና ድምፁ ያገሳል። እዚያ ማዶ የቮልስዋገናቸውን መሪ በሁለት እጆቻቸው በጥንቃቄ ጠፍረው ይዘው የሚነዱት ሽማግሌ አንገታቸውን በመስኮት ብቅ አድርገው ለጥቂት የሳታቸውን የታክሲ ሹፌር ግሩም የስድብ ቃላቶችን እየጮሁ ያወርዱበታል። ከደርዘን በላይ መኪና ፊቱ የተደረደረ የሚኒባስ ሹፌር ደግሞ ክላክሱን በክርኑ ተደግፎታል። ወዲህ ማዶ ሁለት የትራፊክ ፖሊሶች የብረት ፊሽካቸውን አፋቸው ላይ ሰክተው በቅብብል መልክ ያዜማሉ። ረዳቶቹ የማን ጩኸት ከማን እንደሚበልጥ ለመዳኘት በሚያስቸግር መልኩ ከ4 ኪሎ እስከ ስጋ ሜዳ ያሉትን የመንደር ስሞች ይዘረዝራሉ። ተንቀሳቃሽ የባንክ አገልግሎት የሚሰጡት ልጆች ከአዲስ መጪ ታክሲ እኩል እግሮቻቸውን በፍጥነት እየነዱ አገልግሎታቸውን ያስተዋውቃሉ። እዚያ ፎቁ ስር የቆመች አጭር ኮረዳ ጓደኛዋ በነገራት ቀል በኃይለኛ ቀጭል ሹል ድምፅ ስትስቅ የሐውልቱ ሰዓት ላፍታ ሊሰራ ጀመረ። ጆሊባር አካባቢ ሰው ከመብዛቱ የተነሳ ቀጥ ብሎ የቆመ ይመስላል። የሰው ልጅ እንዲህ በብዛት ተሰብስቦ ሲታይ አያምርም ለካ። ሰው መሆኑ ይደበዝዝና ህዝብ መሆኑ ይጎላል። ድንገት አንድ ቡናማ ቀለም ጸጉር ያለው ከሲታ ጉስቁል ውሻ ከሱ የባሰ ቆሻሻና ጎስቋላ የሆነ ትንሽ ልጅ ተከትሎ ከህዝቡ መሃል ወጣ። ልጁ 7 ወይም 8 ዓመት ቢሆነው ነው። ፊቱን አተኩሮ ላየው በትንሽ ልጅ መጠን የተሰራ የ60 ዓመት ሽማግሌ ይመስላል። ትላልቅ አይኖቹ ውስጥ አጫጭር ቀጫጭንና ቀያይ ስሮች ተጋድመዋል። ግንባሩ ያለማቋረጥ ለብዙ ዘመን የታረሰ ጠባብ የእርሻ ማሳ ይመስላል። የቀይ አፈር ማሳ። ቀለሙ የማያስታውቅ ስስ ካናቴራ ደረቱ አካባቢ ተነጥፏል። ከብዙ ጊዜ በፊት የበላቸው ሸንኮራዎች እንጥፍጣፌ ካናቴራውን የፊት ክፍል በዝብርቅርቅ ስዕል አንዥጎርጉሮታል። በድፍ ወፍሮ የጠነከረ ሱሪም አለው። በፈጣንና ትናንሽ እርምጃዎች የፒያሳን አቅጣጫ ያዘ። ውሻውን በፍቅርና ባዛዥ መልክ ይጠራዋል። ማሹ ና እንጂ። ውሻው ከአንድ ግንብ ስር ወድቆ ያገኘውን ትልቅ ባዶ አጥንት ባፉ ይዞ ማስጨነቅ ጀምሯል። ልጁ በማስፈራራት አይነት ወደሱ ሲራመድ አጥንቱን ለቆ ወደ መንገዱ ገባ። ልጁ ውሻው ላይ የተነጫነጨ መንገዱን ቀጠለ። እባክህ እዚህ ስትልከሰከስ የፒያሳ ቆሼ ተጣርቶ ትደርስና ጦምን ተደፍተህ ታድራለህ ብቻ ነግሬሃለሁ። ውሻው በጥፋተኛ ደም ባንገቱን አቀርቅሮ ትንሹን ጌታውን ተከተለ። ፀሐይዋ ከአድማሱ ጀርባ ተሸሸገች። ልጁ ለራሱ እያክተመተመ ይጣደፋል። አይ ወይኔ ጉዴ፣ ዛሬስ ምንም ሳንቀምስ ነው። ምን ያጋው በቃ የጊዮርጊስ ለማኝ ሁሉ የፒያሳውን ቆሻሻ ይሄኔ ሙልጭ አርጎ በልቶት ይሆናል። እነሱ እኮ ጠንያሞች ናቸው፣ ለስላሳ ካርቶን የማይምሩ። እንደሱ የጎዳና ዳር የነበረችው እናቱ በሳምባ በሽታ የዛሬ ዓመት ከሞተችበት ጀምሮ ትንሿ ሆዱን ተሯሩጦ የመሙላቱ ከባድ ኃላፊነት በትከሻው ላይ ተከምሯል። ሆዱ ሁል ጊዜ እናቱን ያስታውሰዋል። ይወዳት ነበር። የመጀመሪያ ፍቅሩ ነች፣ ምናልባትም የመጨረሻው። እሷ ሳትሞት ሕፃን ነበረች። እሷ ስትሞት አረጀ። የወንድ ልጅ ምርጥ ጓደኛው እናቱ ነች ይባል የለ። የእናቱ ሞት በልጅነቱ አካል ውስጥ የተወ ሰፊና ጥልቅ ባዶ ቦታ ለሕፃን አእምሮ ትርጉም የለሽ በሆነ አንዳች ጥቁር ቀዝቃዛና የሚቀፍ ነገር ተሞልቷል። በትንሹ አእምሮ የሱን እናት ለማያውቁ ሕፃናት ሁሉ ያዝን ነበር። ሕይወት ለሱ በእናት ጥልቅ ሰላማዊ ጸጥ ያለና ሞቃት ፍቅር የተጠለለች ደሴት ነበረች።
እናቱ ትፈልገው ነበር። ስለዚህ ታፈቅረዋለች፣ ትጠብቀዋለችም። ያለ ግድግዳና ጣሪያ ለልጇ ቤት ልትሆን ጣረች። ሊሳካላትም ነበር። ከሌሎች የጉስቁል ልጆች በተለየ መልኩ ተንከባከበችው። ቀን የቄስ ተማሪ ሆኖ ፊደል ይቆጥራል። ወንዝ ወስዳ ታጥበዋለች። ፌርማታው ጀርባ በተቀጠቀጠ ድስት ወጥ ሰርታ ምግቡን ታበለዋለች። ማታ የነገስታትና የልዑላን የጥንት ተረቶችን እየነገረች ታስተኛዋለች። አይኖቹ በዙሪያው ሁልጊዜ የሚካሄደውን ክፋት፣ ድህነት፣ ዝቅጠት እንዳያስተውል ትጋርደዋለች። የሚያጫውተው አንድ ትንሽ ቡችላ አገኘችለት። አብረው አደጉ። አይኖቹ እግር ስር ያለውን የህይወት አተላ ሳይሆን ጠፈር ላይ ተንጠለጠሉ ደማቅ የምሽት ኮከቦች እያዩ ሲኖሩ እናቱ ሞተች። እናም አይኖቹ ወደ ታች አዩ። ይህን ጨካኝ፣ በግለኝነት የታወረ፣ ካልሰጡት የማይሰጥ ንፉግ ዓለም ብቻውን ሊጋፈጥ ግድ ሆነበት። መንገደኞቹ ራስ መኮንን ድልድይ ደርሰዋል። ውሻው ከረሃብና ከድካሙ የተነሳ አፉን በሰፊው ከፍቶ ማለክለክ ጀምሯል። ልጁ እያባበለው እርምጃውን እንዲያፋጠን ይነግረዋል። ማሹ አይዞ ቆሼ ሳይጣራ ከደረሰን ምናምን አላጣለም፣ አይዞ እሺ። ውሻው በጌታው ተስፋ ቃል እምብዛም የተጽናና አይመስልም። ድልድዩ ዳር ቆሞ ከስር የተጣለውን የተበታተነ ቆሻሻ በጎመጃ ይንቃኘው። እዚያ ታች በደንብ ያልተጋለጠ የጎድን አጥንት ይታየዋል። ቤት በኩል ይወረድ። ድንገት መለስ ቢል ትንሹ ጌታውን ካጠገቡ አጣው። ተደናግጦ ተገላመጠ። ልጁ አስፋልቱን አቋርጦ ከአንዲት መካከለኛ እድሜ ካላቸው ረጅም ድማም ሴት ጋር አንጋጦ ሲከራከር አየውና በአራት እግሮቹ እየተጣደፈ ሮጠ። ሴትዮዋ ከታክሲ ያወረዱትን አነስተኛ ሻንጣ የሚሸከምላቸው ቢፈልጉም ትንሹ ልጅ አላመኑትም። እረ እባክህ አንተ ልጅ አሁን ይህን ተሸክሜ አፍንጮ በር ችዬ እደርሳለሁ ነው የምትል? አንተን እኮ ነው የሚያክለው እሱ ራሱ እያሉ ይከለክሉታል። ግዴሎትም ማዘር ግዴሎትም እችለዋለሁ፣ ልብስ አይደል? ልጁ ደቃቃ ደረቱን ወደፊት እየነፋ ተናገረ። እራችን እንኳን ሌላም ነገር እኮ እንሸከማለን። መሬት የተቀመጠውን ሻንጣ በንቀት አይን በእግሩ ሲመታ ሴትዮዋ የግዳቸው ፈገግ አሉ። አሄ በልስኪ እንይ አሉ ደግነትና ርህራሄ በተሞላ ድምፅ። ልጁ ግንባር ላይ ከሱና ከሻንጣው ክብደት ብዙ ጥፍ የሚልቅ የራስ መተማመን ተጽፎ አነበቡ። አሸክሙኝ ማዘር አሸክሙኝ አለ የሚጢጢ እጆቹን ጣቶች የሻንጣውን ግራና ቀኝ ላይ አጣብቆ። ሻንጣው ተነስቶ ትንሽ ሰው ራሱ ላይ ተሰየመ። ቀኑን ሙሉ እምብርቱ ላይ ተቋጥሮ ሲያኝኩ የዋለውን ረሃብ በመጨረሻ ድል የሚነሳበት እድል በማግኘቱ የተደሰተው ልጅ ውሻውን አስቀድሞ መንገድ ጀመረ። ማሹ ሂድ! በድል አድራጊ ድምፅ ውሻው ላይ ጮኸ። ደስ ብሎታል። እርጥብ ላብ ግንባሩ ላይ መፍሰስ ጀምሯል። አፍንጮ በር እሱን ፈርቶ ወደ ኋላ የሚሸሽ ነው የመሰለው። በሆዱ ያጉረመርማል። አፍንጮ በር የት ሄደ? እዚህ ጋር አልነበረም እንዴ? ሌላ ቀን ቅድም ቀላል የነበረው ሻንጣ ውስጡ የነበረው ልብስ በምትሃት ወጥቶ በጥሬ ብረት እንደተጠቀጠቀ እስኪጠራጠር ድረስ ክብደቱ ጨምሯል። የእርምጃው ርዝመት በየሰከንዱ እየቀነሰ ነው። ትንፋሹ በአፍንጫው በኩል ቀጭን ፉጨት እያሰማ ይወጣል። ውሻው ትንሹ ጌታውን በጭካኔ የሚያሰቃይበትን ሻንጣ ሊነክስ የሚዘል ይመስል አንጋጦ እያከላከለ ከኋላው ይራመዳል። አሁንም የሁለቱ ረሃብ ወደ ጽኑ ህመም ተቀይሯል። በጉዞ መጀመሪያ ከሴትዮዋ ቀድሞ ለመሮጥ የተጣደፈው ልጅ አሁን ላለማቆም ብቻ ነው የሚጥረው። ሴትዮዋ በዝግታ እርምጃ ከግርግሩ ይከተሉታል። ስላሸከሙት ተጸጽተዋል። ሸክሙን ጭንቅላቱ ላይ ለማቆየት አካሉን አክርሮ በትልቅ ሰው ብረት ቁርጠኝነቱን ግን በጎስቋላ ትንሽ ልጅ አቅም ሲታገል እያስተዋሉ የሚረብሽ የጥፋተኝነት ስሜት ተሰማቸው። ማህሙሽዬ በቃ ይቅርብ፣ ፍራንክ እንዲሁ ሰጣሃለሁ ቢሉትም አልሰማቸው። ግዴሎትም ማዘር ትንሽ ፈጠን አለ። ተከተሉት። ሊያሳዝኑት አልፈለጉም። ማን ነው ስም? የተረበሸ ሐሳባቸው ለማባረር ያክል ጠየቁት። አልመለሰላቸውም። ትንፋሹ መቆጠብ ነበረበት። በዝምታ በዝግታና በእንጥፍጣፊ ጉልበት አፍንጮ በርን አባረረ። አፍንጮ በርን ያዘው። በመጨረሻ ሴትዮዋ ቤት ደርሰው ሸክሙ ከጭንቅላቱ ሲወርድ ጭው ያለ ባዶነት ተሰማው። ቶሎ አለና በረንዳው ላይ ቁጭ ያለ። ቤቱ ትልቅና ቆንጆ ነው። ግቢው በጥንቃቄ በተያዙ አበቦችና አጥሮ በተከመከመ ለስላሳ አረንጓዴ ሳር አምሯል። የምሽቱ ጨለማ ግቢው በር ዳርና ዳር በተተከሉ መብራቶች ተገፏል። ቤተሰቡ የቤቷን እመቤት በየተራ እየሳመ ናፍቆቱን ይወጣል። አባወራው ባለቤቱ ስለመጡለት ተደስቶ እረ እስኪ አታልፏት፣ ከመንገድ ደክማ መግባቷ እኮ ነው ይላል ወረፋውን ሳይለቅ።
ከሰላምታው በኋላ ሴትዮዋ ትንሹን ልጅ ይዘው ወደ ሳሎን ገቡ። ቤተሰቡ መክሰስ በልቶ ቴሌቪዥን እየተመለከተ ነበር። የእናትየው መምጣት ቴሌቪዥኑ እንዲረሳ አድርጓል። ከአባትየው ሌላ እድሜያቸው በ10ኛው ማለቂያ የደረሰ 2 ሴቶችና የነሱ ታላቅ መሆኑ በግልጽ የሚታይ ጎረምሳ ሳሎን ውስጥ ፈንጠርጠር ብለው ተቀምጠዋል። የመጨረሻ ልጅ እንደሆነች ቅብጠቷ የሚናገርባት አንዲት ቆንጆ ልጃገረድ ከውጭ እየሮጠች ገባች። ሰውነቷ ላይ ልብስ አለ ብሎ ለማውራት አያስደፍርም። ሁሉም ተቀጣጥሎ ቢለካ ከግማሽ ሜትር ካለመብለጡም በላይ ሲበዛ ስስ ነው። ከሚሰወረው የሚያጎለው ይልቃል። እሷም እናቷ ስለመጡ ደስ ብሏታል። ማሚ እጆቿን ደረቷ ላይ ለጥፋ በጣቶቿ ወፍራሙ ምንጣፍ ላይ ተሽከረከረች። ቅብጠቷ የእውነት ስለሆነ ያምርባታል። እናቷን አቅፋ ሳመቻቸው። እኮ በይ ልቀቂ። ለመሆኑ በጨለማ ነው እንደ ቤት የሚገባው? አንተ ዝም ትላታለህ? ወደ ባላቸው ዞሮ ተቆጡ። ባልየው እኔን ተይኝ በሚል አይነት ትከሻቸውን ሰበሰቡ። እዚህ የዱርዬ ፉከራ ዘፈን ብላ እያስጮች ከነጓደኞቿ የሰይጣን ዳንኪራ ከምትመታብኝ እዛ ጉዳዩን ጨርሳ። እናትየው ሳያስቡት የባላቸውን ቁጣ በልጃቸው ላይ በመቀስቀሳቸው ተደናቅጠው ርዕሱን ሊቀይሩ ተጣደፉ። በይሻውን እንጂ ሰራተኛዋን እስቲ በትንሽ ሳህን እራት አምጪ በያት አሉና ቀበጥ ልጃቸውን ላኩ። ለማን ነው ማሚ? ጥግ ምንጣፉ ላይ ቁጭ ብሎ አይኖቹን ቴሌቪዥኑ ላይ ተከለው ልጅ ስታይ ምንድነው ይሄ አለች። ጎረምሳ የጠያየች ምስል ዘላ። ልጁ ለልጅቷ መደንገጥ ምክንያት በመሆኑ ብርቱ ፍርሃት ተሰምቶ ተሸማቀቀ። በቀስታ ተነስቶ ግድግዳውን በጣቶቹ እየተደገፈ ወደ በሩ ሲያመራ ሴትዮዋ ተራምደው አስቀመጡት። ተናደዋል። በትንሽ ድምፅ እንድትወጣ ነገሯት። የከንፈሯን ጥርዝ በማይስብ ፈገግታ ጭማዳ ሄደች። አባትየው በልጁ ላይ ላፍታውን ልብ ሲለያዩት ሽምቅቅ ፍርሃት አስገርሟቸዋል። በትንሿ ልጇቸው ሁልጊዜ ያፍራሉ። ሌሎቹ ልጆቻቸውን በጥብቅ ስርዓት አሳደጉ። የራሳቸው ስብዕና ያላቸው፣ የሚወዱትን ለማግኘት የሚጠሉትን ለማራቅ የሚደፍሩ ልጆች፣ ራሳቸውን ውስጣቸው ባለው እንጂ በአካባቢያቸው ሚዛን የማይለኩ። ይህቺ ግን ተለየች። በዚህ እድሜዋ ልታውቅ የማይገባት ብዙ ነገር ታውቃለች። ልታውቅ የሚገባትን ደግሞ አታውቅም። ጓደኞቿ የሚወዱትን ትወዳለች፣ የሚጠሉትን ትጠላለች። ለደስታ፣ ለሐዘን፣ ለፍቅር፣ ለጥላቻ፣ ለሰው፣ ለውበት ያላት ትርጉም ከጓደኞቿ የተሰጣት ነው። የሷ የሆነ ምንም የላትም ከውበት በቀር። አብዛኛውን ጊዜ ውበት ሲጨምር አይምሮ ይቀንሳል። እግዚአብሔር ሁለቱን አስማምቶ መፍጠር ያዳግተው ይሆን? እስኪ አሁን ይህን ትንሽ አሳዛኝ ልጅ ስታይ ልቧ በመራራት ፈንታ የሚደነግጥ ልጅ እንዴት ወለድኩ? እሷስ ምን አይነት እናት ሆና ልጅ ወልዳ ታሳድግ ይሆን ሲሉ አባትየው አስቡ። አሁን 17 ዓመቷ ነው። ቀልጣፋ ነች። ብዙ የወንድ ጓደኞች አሏት። አንዱን ባለባበሱ ትወደዋለች፣ ሌላውን በቀልዱ፣ ያንን ደግሞ ቢመዘው ለማያልቅ ብሩ። እንትና ዘናጭ መኪና ስላለው፣ ያን ደግሞ መልኩ ቆንጆ ስለሆነ። ሁሉም የእውነትን ታፈቅራቸዋለች። እነዚህ ሁሉ ሰልፍ አስገብታ ማስኬዷ ለሷ ቀላል ነው። የተካነች ተዋናይ ናት። በአንደኛው መኪና ተሳፍራ ሌላው ቀጠሮ ጋር ስትሄድ ፊቷ ላይ አንዳችን ማስመሰል አይታይም። ማታ ቤት ላዳር ከመምጣቷ በቀር ልክ እንደዚህ ልጅ እሷም የጎዳና ላይ ተዳዳሪ ናት። ልጁ ራት መጥቶ ተሰጠው። ሩዝ በዱቄት ተጠቅልሎ የተጠበሰ ቡናማ ድብልብል ስጋ፣ ነጭ ለስላሳ ስንዴ ዳቦ፣ እንደ ወረቀት የሳሳ ጣፋጭ እንጀራ፣ ደቆ የተከተፈ ስጋ የበዛበት ቀይ ወጥ። ሲያሰቃየው ያለው ረሃብ ጓዙን ጠቅልሎ ጠፋ። ዳቦውን በትናንሽ እጆቹ ጨምድዶ ቆረሰና አፉ ሸሸገው። እራቱን እስኪደክመው በላ። ከተፈጠረ እንዲህ ያለ ጣፋጭ ነገር ቀምሶ እንደማያውቅ ይምላል። ለማግኘት እንኳን እድል አልነበረው። ያለ ወትሮ የሰፋው ጉሮሮ እያንዳንዱን ጉርሻ በመስገብገብ እየቀማ ይወስድበት ነበር። አባትየው ጠሩት። ና እስኪ ልጅ። ተነስቶ ሄደ። ማን ነው ስምህ? እግራቸው ስር አስቀምጠው ጠየቁት። ማሙሽ ስሙን ነገራቸው። አረ የእውነት ስምህን ማለቴ ነው አሉና ሳቅ እያሉ እኮ የእውነቴን ነው አላቸው። አይኑን ግንባራቸው ላይ አሳርፎ። የት ነው የምትኖረው? ትልቁ ልጅ በጎርናና ደግ ድምፁ ጠየቀው። እሱም እንዳባቱ ስለ ትንሹ ልጅ እያሰላሰለ ነበር። አሁን ቤተሰቡ በሙሉ በልጁ ዙሪያ ያወራል። ፒያሳ ነው የምኖረው። ታዲያ አሁን አልመሸብህም የኔ ቆንጆ? እናትየው ጠየቁት። በእርግጥ ነው መሽቷል። አይ አልመሸም አለ ልጁ በሚገርም ድፍረት። ከመርካቶም እንኳን ቢሆን ሌሊት እኮ ነው የምመጣው። የዚያን ሁሉ ሰው አይን እንዲፈጥ የሚያደርግ ነገር ለማውራት በመቻሉ ታላቅ ኩራት ተሰምቶታል።
ውይ ተው እባክህ፣ ያቺ መከረኛ እናት ስትጨነቅ ታመሻለች። ይሄኔ እናትየው የትንሹን ልጅ አይን በርራ ያዩ። እናቴ የለችም። ታዲያ ከማን ጋር ነው የምትኖረው? ከማሹ ጋር። አባቴ ናቸው? እናትየው ሊወዱት ጀምረዋል። ልጁ እንደ የውሃዎች ሁሉ ሳያስብ ነበር የሚናገረው። ድንገት እንደ ቃጭል በሚንከለከል የጠራ ሙዚቃ ድምፁ ከልቡ ይስቅ ጀመር። አይኖቹን አጥብቆ ጨፍኖ ነበር የሚስቀው። ማሹ እኮ ውሻዬ ነው፣ አባቴ አይደለም። ሁሉም አብረውት ሳቁ። እናቴ የት ሄደው ነው? አንደኛዋ ልጅ እናቷ ሳይጠይቁ ያለፉትን ጥያቄ ጠየቀችው። ሞታ ነው። ጸጥ አሉ። ቃሉ ውስጥ ድምፁ መሃል በእናቱ ሞት ምን ያክል የነበረውን እንዳጣ ምን ያክልም ወደፊት እንደማያገኝ የሚያመላክት አንዳች ትራጂክ ለዛ ነበረበት። ምን ሆኖ ነው የሞቱት? ልጅቷ እንባዋ አይኖቿ በራፍ ተደቅኖ ጠየቀችው። ስለ እናቱ ሲያወራ እንዴት ያለ ለውጥ አካሉ ላይ እንደሚሰፍን አስተዋለች። እንዴት አንድ ትንሽ ልጅ ወልዳ ለዚህ አይነት መከረኛ ህይወት ለሰጠችው የሞተች እናቱ ይህን ያክል ፍቅርና ክብር ሊኖረው ይችላል? ሆዷን አሟት ነው ሲል መለሰላት። ታዲያ አሁን ከማን ጋር ነው የምትኖረው? ከማሹ ጋር ሲል በድጋሚ መለሰ። አባትህስ? አሁን እናትየው ናቸው የጠየቁት። ደንግጠዋል። በእንዲህ ያለ ፍቅር፣ እንክብካቤ፣ ደግነትና ቸርነት ካሳደጓቸው ልጆቻቸው ካንዳቸውም ይህን ያክል ፍቅር እንደማያገኙ ያውቃሉ። የልጆቻቸው ፍቅር ከሳቸው እንክብካቤ ጋር ከፍና ዝቅ የሚል አይነት ነው። ግን ለምን? ራሳቸውን ጠየቁ። እናታቸው አይደለው እንዴ? ደሞስ ፍቅር እንደ ወፎቹ ዝማሬና እንደ ፀሐይ ብርሃን የአምላክ ስጦታ አይደለምን? ለምን ዋጋ ይጠይቁበታል? ለምንስ እንከፍልበታለን? አባት የለኝም። እሳቸውስ ሞተው ነው? አይ አባት አልነበረኝም። ከእናቴና ከማሹ ጋር ብቻችንን ፒያሳ ፌርማታ ውስጥ እያለ በጣፋጭ የልጅ አፉ ታሪኩን ይነግራቸው ጀመር። አባትየው ታሪኩን እያደመጡ ያሰላስላሉ። ፊቱን አስተዋሉት። ሸምግሏል። እናቱ ሞታለች። የሚርበው፣ የሚጠማው፣ የሚበርደው፣ የሚደክመው ልጅ ነው። ከእንግዲህ እሱ በሕይወት ውስጥ የትም ሊሄድ አይችልም፣ ወደ ታች ብቻ እንጂ። እዚህን ባሳደገውስ አሉና አሰቡ። በትልቅ ሀብት ውስጥ ምንም ሞራል እንደሌለ ሁሉ በክፉ ድህነት ውስጥም ያለ ስነ ምግባር ጥቂት ወይም ምንም ነው። የራበው ሰው የሚመግበው ሁሉ አምላኩ ነው፣ መጋቢ ወንጀለኛም ቢሆን። ስለዚህ ይሄ ልጅ ሞራል ሙጣጩ እንኳን የሌለበት አየር እየተነፈሰ ካደገ በሆዱ ብቻ የሚያስብ እንስሳ ሊሆን አይደለም? ደሞስ እሱ አበሻ አይደለም? እኔ ለሱ ምንም አይነት ግዴታ የለብኝም ማለት ነው? ጀግንነት በጦር ሜዳ ሰውን መግደል ብቻ ነው? ሰውን ማዳንስ? ታላቅነት ለሀገር ጥሩ ታሪክ መስራት ብቻ ነው? የአንድ ሰው ታሪክን እንደገና መጻፍስ? ከእሳቸው ጋር ኑረው ሊያሳደጉት ወሰኑ። ልባቸውን ቀለላቸው። በሕይወታቸው ለብዙ ጊዜያት ተሰምቷቸው የሚያውቅ ትልቅ የእርካታ ስሜት የሰራ አካላቸውን አሞቀው። ትንሹ ልጅ ታሪኩን አውርቶ ጨርሷል። እናትና ሁለቱ ሴት ልጆቻቸው አልቅሰዋል። በሕፃኑ ልጅ ጫንቃ ላይ ካረፈው መከራ ቅንጣት ያህሉ እንኳን ቢሰጣቸው ለመሸከም መቻላቸውን ይጠራጠራሉ። ይሄ የተለየና አዲስ ግን ጥንታዊ ሰው ዘር ነው። ገላው ላይ ራፊ ጨርቅ አገልድሞ ትንሽ ውሻ አስከትሎ የሚጠለልበት ታዛ ሳይፈልግ በመሸበት እያደረ ምግቡን እያደነ በጎዳና የሚኖር አባትየው ጉሮሯቸውን በሳል ጠራርገው ተናገሩ። ማሙሽ እዚህ ከኔ ጋር ብትኖር አትወድም? ለምን አይወድም? ይወዳል እንጂ። እናትየው ተጣድፈው ተናገሩ። የባላቸውን ሐሳብ ቀደም ጀምረው ከዓይናቸው አንብበው ደስ ብሏቸው ቆይተዋል። ማሙሽዬ ከኔ ጋር ነው የምትኖረው? እሺ፣ አዲስ ልብስ እገዛልሃለሁ፣ ትምህርት ቤት ትሄዳለህ። እሺ የኔ ቆንጆ። የተገማመደ ሉጫ ጸጉሩን በእጃቸው እያሻሹ ይለምኑት ጀመር። ልጁ በቀላሉና በትንሽ ድምፅ እሺ ከናንተ ጋር ሆናለሁ አለ። ሁሉም ሳይታሰብ በድንገት ከነሱ አንድ የሆነውን አዲስ ቤተሰብ አባል በጉጉት በመገረምና በስስት እያዩ ያወሩት ጀመር።